ግን ብዙዎች እያሉ ያሉት ምንድነው አሁን ያልሽው ነገር እንዳለ ሆኖ ለቪው ትኩረት ለመሳብ ወይም ደግሞ እንግዲህ በቲክቶክ ወይ ደግሞ በሶሻል ሚዲያ የሚገኝ ነገር ካለ እሱንም ለማግኘት አይነት ነገር እንደሆነ ነው ሲዘዋወር ያየሁትና ከዛ አንፃር ተነስተሽ እንደው ብዙዎች ብለዋል እኮ ማለት ካንቺ ጋር አሁን ጠብም ዝምድና የሌላቸው ሰዎች እንዲሁ እንዳዩት እንዴ እዚህ ቦታ ላይ እኮ እንዲህ ባይሆን ጥሩ ነው፣ ከተቀረጸም በግል ቢቀመጥ ጥሩ ነው፣ ሰው ከአምላኩ ጋር የሚነጋገርበት ቦታ ነው፣ ይሄን ማድረጓ ትክክል አይደለም፣ ዛሬ እንዲህ ከተደረገ ነገ ደግሞ የሚመጣው ትውልድ ከዚህ ከፍ ለማለት ብሎ ሌላ ነገር ውስጥ ሊገባ ይችላል ብሎ ነው ሰው አንቺንም በመውደድ በማክበር ነው አስተያየት ሲሰጥ የነበረውና ከዛ ተነስተሽ እንደው ምን ማለት ትፈልጊያለሽ ሀኒ? እውነት ብለሃል ሰይፍ። ይህንን ነገር የተናገሩት ሁሉንም ነገር በበጎ ነው ያየሁት፣ ከፍቅር ከመልካም እንዴት ሀኒ ከአንቺ ይጠበቃል እንዴ ብለው ነው ወዳጆች በዚህ ልክ እንደዚህ ያስቆጣቸው። ግን እኔ አሁንም ያንን ቪዲዮ ማድረጌ እኔን ማለት ነው እኔ የተመለከትኩበት መንገድ ሌላ ስለሆነ በእኔ በኩል ልክ ነኝ ብዬ አይቼ አስቤ የለቀቅኩበት ሪዝን ሌሎችን ያስተምራል። ምናልባት እኔ ያለፍኩትን ስቃይ አንዲት እናት መዳን ትችላለች። ቀላል ነገር አይደለም። በህይወትና በሞት ነው የተረፍኩት። ችኛዋን ልጄን ስወልዳት በህይወትና በሞት ነው ያለፉት። በጣም ከባድ ጊዜ ነበረ። ስለዚህ በወሊድ ሰዓት ደግሞ አሜሪካን ኢትዮጵያ ውስጥ ብቻ አይደለም አሜሪካን ሀገር በጣም ብዙ አይነት ነገሮች ይፈጠራል ሕክምና ላይ። ሲወልዱ ደግሞ የሞቱ በቅርብ አለች። አሁን እዚህ እንደውም ስትገላገል ያረፈች ልጇን በሰላም ተገላገለች፣ እናት ግን ሞታለች። እኔ ጋር ደርሶ የነበረው ነገር ያ ነው። ዛሬ ላይ ቁጭ ብዬ እዚህ ጋር ይህን ነገር ስናገር መትረፌ ልጆቼን ድጋሚ ማየቴ ለእኔ ተአምር ነው ሰይፍዬ በጣም እና ከእጄ ከዛ ቪዲዮ ስወጣለ ሰውን በጣም ያስከፋው ቪዲዮ ተቀርጾ ከመለቀቁ በላይ ላይቭ መተላለፉ እንዴት ምጥ በላይቭ ይሄ ታይቶ የማይታወቅ ነውር ነው ብለው ያሰቡት። በቃ ያቺ ነገር ነች የቀየረች። የመጀመሪያው ነገር አንድ ሁለት ቀን ለሚገርም ሁኔታ በቃ ጭንቀትሽን ነባህን በሰላም ትገላግልሽ አይዞሽ ጥያቄያቸው ሁሉ መንታ የተባለው ስለምን ወዲያው ያን ቪዲዮ ከለቀቁ በኋላ በሰላም እንደተገላገልኩ የሚያሳይ ቪዲዮ አለ። ያቀፍኳት አንድ ልጅ ብቻ ነች። እየጠበቁ የነበሩት ሁለት ልጅ ስለነበረ የመጀመሪያው ሁለት ቀን እዛ ቪዲዮ ላይ የነበረው ጥያቄ እንኳን ማርያም ማረችሽና የታለ አንዱ ልጅ በቃ ኬቱን ወልደሽ አምጪ አይነት ነገር ጥያቄ። አንዱ ልጅ የት ሄደ ነው። በዚህ መሀል ላይ ማስብ እንዴት አድርጌ ነው ማስረዳቸው አንደኛው ልጅ የት ሄደ ብዬ በቃ ለእነሱ ማስረዳበትን መንገድ እያሰብኩ በነበረበት ሰዓት ሰው ጋር ያቺ ነገር ተቀይራ ምጥ እንዴት በላይፍ ተላለፈ ተብሎ ሌላ አጀንዳ ሆነ ማለት ነው። ለእኔ በጣም በቃ እንዲህ ነው ብያለ የሆነ እንደ ውርጅብኝ አይነት ነገር ነው። እንዴት በቃ ሰው ከዛ ይሄን ነገር ለማስረዳትም ኤክስፕሌንም ለማድረግ አልሞከርኩም። እንዳልኩ እኔ ያን ነገር ያደረኩት የኔ ሀሳብና ህዝቡ የተረዳበት መንገድ ሌላ ስለሆነ እውነቱን ሲገባቸው ይረዱታል ብዬ ነው ያሰብኩት። ያ ቪዲዮ በዛ አለፈ። የምጥ ሳይሆን እንዳልኩ እጄን መርፌ በተደጋጋሚ ስወጋ ነው። አስተማሪነቱ ምንድን ነው ልትለኝ ትችላለህ። ታዲያ አሁን ይህን ቪዲዮ ለምን ቀረጽሽው ለምትለኝ እንደኔ እጃቸው ላይ ደም ስራቸው የማይገኙ እናቶች እንደኔ እንደዚህ በጣም ብዙ መርፌ መወጋት አይጠበቅባቸውም። ይሄ ቬን ዲቴክተር አለ፣ ስካነር፣ በሱ በቀላሉ ማግኘት ይችላሉ። ይሄን ባውቅ ኖሮ እኔ ይሄን ሁሉ ስቃይ ባልተሰቃየው ኖሮ። ከዛ በኋላ ምንድን ይሄ ማደንዘዣ ላይ የሚሰሩ የራሳቸው ስፔሻል ዶክተሮች አሉ። ይሄንን ቬን ላይ ኢፒዱራል የሚወጉት እነሱ ዲፓርትመንቶች ከሌበር ኤንድ ዲሊቨሪ ወደ እኔ ጋር መጥተው ያንን ሰጡኝ ማለት ነው። እነሱ ሲመጡ በቀላሉ ያገኙት። አንድ ጊዜ ሞክረው ሁለት ጊዜ ሞክረው ሳይገኝላቸው ሲቀር አይ ከዚህ በኋላ እንዳትሞክሩ ይሄንን አድርጉልኝ ማለት ይችላሉ የሚለውን ነገር ለማስተማር አስቤ ነው። ከዛ ባለፈ ደግሞ
ሰይፍዬ አሳልፍ ያለው ያልኩ ደግሞ ትልቁ ሕክምና ላይ ስለተፈጠረብኝ ነገር አንድ እናት ስትወልድ የምታየው ስቃይ አለ። እኔ ወደ ኦፕራሲዮን ክፍል ስገባ ባለቤት ያልገባም ነበረ። መርፌ በጣም ስለምፈራ በቃ ከአንድ ሰዓት በላይ ፈጅቶብኛል። እሱም ውጭ የሆነው በጣም ተጨናንቆ ነበረ እና ተማሪዎች እንግባ ብለው ፍቃድ ጠይቀው ነበረ። ቆመው ብቻ እንዲያዩዋት ፍቃድ ስጡን አሉ። እሺ ብለን ገብተው ሰርጀሪ እንዴት እንደሆነ እንዲያዩ ብቻ ፍቃድ ሰጠናቸው ማለት ነው። ያንን ፍቃድ ከሰጠናቸው በኋላ ግን ያው ከአንድ ሰዓት በላይ ፈጀ ሰርጀሪ። የዛሬ ዓመት ግን ስወልድ 30 ደቂቃ የሚሆን አልፈጀም ነበር ሰርጀሪ እና ምንድነው ዶክተር በጣም ቆየ፣ የተለየ ነገር አለ? እያመመኝ ነው፣ መድኃኒቱ አለቀ፣ ይሰማሻል ይሉኛል። አዎ ስላቸው መድኃኒት ይጨምሩልኛል። ማደንዘዣውን እየጨመረው መጣ። እየቆየም አይጨርሱም፣ በጣም ቆዩብኝ። እንደገና ደግሞ ይሄ በቀኝ በኩል በቃ በጣም አመመኝ። ምንድነው? እያመመኝ ነው፣ አሁን እየተሰማኝ ነው አልኳቸው። በቃ መጨረሻ ላይ ሲሰፉት ሁሉ እየተሰማኝ ነበረ። ማደንዘዣዬ በቃ ሰዓቱ አልቆ ይሆን የሚሰጡኝ ነገር ተላምጆ ይሁን ከመብዛቱ በቃ አለቀና መተንፈስ አቃተኝ። በቃ የሆነ ጸጥ ሞቴ በቃ የቀረበሽ መሰለኝና በቃ ልሞት ነው አልቻልኩም፣ ሳሚ ልሞት ነው እለዋለሁ። አይዞሽ ምንም አትሆኝም ይለኛል። እና ምንድነው ዶክተር እንደዚህ አልነበረም ስንላቸው ሁለተኛ ሲሆን የተወሰነ ጊዜ ይወስዳል አለን። አንስቴዥ ዶክተሩ ማለት ነው አንስቴዥ የሚሰጠው። እንኳን ደስ አለሽ ልጅሽ ሰላም ተገላግላለሽ ብሎ የመጀመሪያው ስፔሻል ዶክተር ትቶኝ ሲሄድ ተክቷት የሄደው የነበረችዋ ዶክተር ያቺን ተማሪ አምጥታ እኔን የሰፋችኝ ነበር ማለት ነው። እያመመኝ የነበረው ደግሞ ተማሪዋ የምትሰፋኝ ቦታ ነው። በቃ በጣም አመመኝ እና ይሄ በጣም ይሄ ፕሬሸር አለው የሆነ እንትን ስጡም አይነት እና ምንድን ነው በጣም ያመኛል እለዋለሁ እና አይ እየጨረሽ ነው ይለኛል ዶክተሩ በኋላ እና የሆነ ሰዓት ግን ጸጥ አለ። በቃ መተንፈስ አቃተኝ እና በጣም ስደክም ትዝ ይለኛል። ልጆቼን ነው የምለው፣ ልጆቼን አደራ ማለት አልቻልኩም። አይዞሽ። እኔ የምልሽ ግን እንዲህ አይነት ነገሮች ካሉ ያለሽው አሜሪካን ሀገር ነው። እንዲህ አይነት ነገሮች ሲከሰቱ እኮ መጠየቅ ሁሉ ይቻላል አይደለ? እንዴት ዝም አልሽ? ዝም አላልኩም። ኦልሬዲ ሆስፒታሉ ይሄንን ልክ እሷ ስትሰፋ ባለቤቴ ልጄ በጣም ስታለቅስ ነው አቅፋት እሷን ለማባበል ብሎ ሲቆም ያቺ ተማሪ አመመኝ በቀኝ በኩል እያመመኝ ነው ምለው ፓርት መርፌውን አስገብታ መልሳ እንዲያርጊ ስትላት አየባይ ነው። በጣም ተናዶ ልጅቷን እንዳቀፋት ስልኩን አውጥቶ አይፈቀድም፣ ሪከርድ እያረኳችሁ ነው፣ እኛ እንድትገባ ያደረግነው እንድትከታተል እንጂ ፕራክቲስ እንድታደርግ አይደለም። እዚህ ጋር እየሞትኩ ነው አመመኝ እያለች ያለችን እናት እንዴት በዚህ ልክ ተማሪ ባልፈቀድ ነው ለዛው እንዳትሳተፍ ብለናችሁ እንዴት ትሳተፋለች ብሎ ስልኩን አንስቶ ይሄ መረጃዬ ነው፣ በህግ ጠይቃችኋለሁ፣ ባለቤቴን በእንደዚህ አይነት ሁኔታ ላይ ሆና እየገደላችኋት ነው፣ ባላያችሁ በቃ ገላችኋታል ብሎ ሪከርድ አደረጋቸው። በጣም ነው የሚዘገንነው። ሆዴ ተከፍቶ ደሜ እየፈሰሰ እኔ መተንፈስ አቅቶኛል። በቃ ልጆቼን አደራ ለማለት ያን ሰዓት ነው አልቻልኩም። በቃ በጣም መተንፈስ አቅቶኛል። እንዴት እንደታመምኩ እንዲህ ነው ብዬ አልልህምና ወዲያው ደንግጣ ይቅርታ ነው ያለችው። ያቺ ተማሪ አቆመች። 10 ደቂቃ አልፈጀባቸውም፣ ጨረሱ ሰርጀሪ ነው።